ሰላም ቅዱሳን እንዴት ዋላችሁ? ክብር ለአምላካችን ለሰራዊት ጌታ ለእግዚአብሔር ይሁንለት። ዛሬን ከአምላካችን ከሕያው ከእግዚአብሔር ቃል የሉቃስ ወንጌል ምዕራፍ 18 ከአንድ ጀምረን እናያለን። ክብር ሁሉ ለእግዚአብሔር ይሁንለት። በዚህ ክፍል ሁላችንም እንደምንመለከተው የእግዚአብሔር ቃል ስለ ጸሎት የተናገረው ነውና በጌታ በኢየሱስ ስም አነበዋለሁ። ሲጸልዩም እንዲገባቸው የሚል ምሳሌ ነገራቸው። እንዲህም ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበረ። በዚያም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋራዬ ፍረድልኝ ትለው ነበረ። አያሌም ቀን አልወደደም። ከዚያም በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይች እመበለት ስለምታደክመኝ ሁልጊዜም እየመጣች እንድታውከኝ እፈርድላታለሁ አለ። እንዳታውከኝ እፈርድላታለሁ አለ። ጌታም አለ፣ አመፀኛ ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁት ለሚታገሳቸውም ምርጦቹ አይፈርድላቸውምን? እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነት ያገኝ ይሆንን አላቸው። በዚህ ክፍል የሚገርም ነው። እቺ መበለት ከባላጋራዬ ጋር ፍረድልኝ እያለች ወደዚህ ንጉስ ትመላለሳለች። ይሄ ንጉስ ግን ሊፈርድላት አልፈለገም። ለምን እንዳልፈለገ በራሱ አናውቅም። ግን አያሌ ቀን ማለት በጣም እጅግ በጣም ብዙ ቀን እየተመላለሰች ፍረድልኝ፣ ከባላጋራዬ ጋር ፍረድልኝ ትላለች። እመበለት ማለት ባል የሌላት ባል የሞታት ሴት ናት ማለት ነው። ወይ ከባሏ ቤተሰቦች ጋር በመሬት ይሁን የምትከራከረው፣ ከጎረቤቶቿ ጋር ይሁን በመሬት የምትከራከረው፣ ከባላጋራዬ ጋር ብቻ ነው የምትለው። ከማጋራ እንደምትከራከር በግልጽ አልተቀመጠም። ግን እመበለት ማለት በአጠቃላይ ባል የሌላት ሚስት ናት፣ ሴት ናት። ስለዚህ ወደዚህ ዳኛ እየመጣች በየቀኑ እባክህ ከባላጋራዬ ፍረድልኝ፣ ፍርድ የተዛባባት ትመስላለች። እባክህ ፍረድልኝ ትለዋለች። የሚገርመው ደግሞ ሊፈርድላት የሚችል ንጉስ እሱ ብቻ ነው። ምናልባት የሰፈር ሽማግሌዎች ነገር አዛብተውባት ይሆናል። የሰፈር ቤተ ዘመዶች ነገር አበላሽተውባት ሊሆን ይችላል። ግን ምን ትለዋለች? ከባላጋራዬ ጋር ፍረድልኝ ትለዋለች። የሚገርመው ነገር ደግሞ እቺ ሴትዮዋ ሁል ጊዜ እየተመላለሰች ነው ወደ ንጉስ ፊት እባክህ ፍረድልኝ የምትለው። እንደ ባላምሮ ስናስብ ደግሞ እቺ ሴትዮዋ መበለት ናት፣ ኮሰስም ያለች ናት። ወደ ቤተ መንግስት ግቢ እንኳን ዘልቃ የመግባት አቅም ያላት አትመስልም። በር ላይ ብዙ ጥበቃዎች ይኖራሉ በቤተ መንግስት፣ ሁላችንም እናውቃለን። አልፋ እንዳትገባ እንኳን የሚከለክላት እጅግ በጣም ብዙ ነገር አለ። ግን ሴትዮዋ በርቀትም በቅርብም ብቻ ንጉስ ከግቢው ሲወጣ ትጠብቅና ብቅ እያለች እባክህ ከባላጋራዬ ጋር ፍረድልኝ ነው የምትለው። ምክንያቱም ሁላችንም እናውቃለን አይደል? ለአንዳንድ ጉዳይ ደግመን ስንሄድ ፊታችን በደንብ አጣርተው ያዩን በር ላይ የሚጠብቁ ጥበቃዎች እንዳንገባ ያደርጉናል። ይቺም ሴትዮዋ በቤተ መንግስት በር ላይ የሚጠብቁ ጠባቂዎች እንዳትገባ እንኳን እንደከለከሏት አትጠራጠሩ። ያም አላገዳትም። ሴትዮዋ ግን ባገኘችው አጋጣሚ እየመጣች ግን እባክህን ከባላጋራዬ ጋር ፍረድልኝ ትለዋለች። ሰውየው የሰፈር ሸንጎም ይውጣ አትክልቱን ቦታ ይውጣ ብቻ ከቀጠሩ ውጪ ከሆነ እቺ ሴትዮዋ ቀጥታ ታገኘዋለች። ስለዚህ በሄደበት ሁሉ እየተከተለች ምን ትለዋለች? እባክህ ከባላጋራዬ ጋር ፍረድልኝ። ባላጋራዬ ማለት የጋራ የሆነ ንብረት አላቸው ማለት ነው። ከባላጋራዬ ጋር ፍረድልኝ ስትል የሷ ብቻ አይደለም፣ ወይም የዛኛው ወገን ብቻ አይደለም፣ የሆነ የጋራ ንብረት አለ ማለት ነው። ከባላጋራዬ ጋር ማለት አብሮኝ ከሚጋራ ሰው ጋር ያለው የጋራ ንብረት ላይ ፍረድልኝ ነው እያለችው ያለችው። ስለዚህ ባል የሞታት ሴት ናት። ምናልባት የባሏ ንብረት ይሆናል፣ የባሏ ቤተሰቦች እየፈለጉት ይሆናል፣ አናቅም። ወይም የራሷ የወላጆችም ንብረት ሊሆን ይችላል፣ አናቅም። ግን ከሷ ጋር የጋራ የሆነ ንብረት ነው፣ ከባላጋራዬ ጋር ስለምትል ማለት ነው። ሰውየው በሄደበት ሁሉ ንጉስ በወጣበት በገባበት ሁሉ እቺ ሴትዮዋ ትላለች ከባላጋራዬ ጋር እባክህ ፍረድልኝ ትለዋለች። እረፍት የላት።
ወይም ለሱን እረፍት አትሰጠው። ቅጥር ግቢ ውስጥ ልትገባ ቢከለክሏት እንኳን ከቅጥሩ ሲወጣ ግን ብቻ ይቺ ሴትዮዋ በሄደበት በደረሰበት ሁሉ አለች። በሰረገላው ላይ ቢቀመጣለች፣ በሰዎች ታጅቦ ቢሄዳለች፣ ሸንጎ ላይ ቢቀመጣለች፣ የትኛውም ብቻ እሷ በእግሯ ተራምዳ ሰውየው ልትደርስበት የምትችል ቦታ ላይ ሁሉ አለች። እየደረሰች ምን ትለዋለች? እባክህ ከባላጋራዬ ፍረድ። ሌላም ቃል የላትም እኮ እባክህ ከባላጋራዬ ጋር ፍረድልኝ ነው። የጋራ ንብረት ከሆነኝ ሰው ጋር ያለኝን ንብረት ፍረድልኝ ነው። ባላጋራዬ እየገፋኝ ነው። የጋራ ነው ንብረቱ፣ ግን እየጨቆነኝ ነው፣ እየገፋኝ ነው። እርግጠኛ ሁኑልኝ ብዙ ሰዎች በዚህ ጉዳይ ላይ እንደሞከሩላት፣ የሰፈር ሽማግሌዎች፣ የቤተሰብ ጉባኤ፣ ግን እመበለት ስለሆነች አድሎ የተደረገባት ይመስላል። አይገባሽም የተባለችም ትመስላለች። ግን እሷ ምንድነው ጥያቄዋ? ከባላጋራዬ ጋር ፍረድልኝ። ኢየሱስ ክርስቶስ ያድናል። ስለዚህ ሰውየው በወጣበት በገባበት ሁል ጊዜ ስታስጨንቀው መጨረሻ እንዲህ አለ። የሚገርም ነው። ኢየሱስ ክርስቶስ ያድናል። በአንዲት ከተማ እግዚአብሔርን የማይፈራ ሰውም የማያፍር አንድ ዳኛ ነበረ። አስባችሁታል? ይሄ ዳኛ እግዚአብሔርን አይፈራም፣ ሰውንም አያፍርም። አለመፍረድ ይችላል፣ መፍረድም ይችላል፣ ፍርድም ሊያዛባ ይችላል። ለምን? ማንንም አይፈራማ። በራሱ ስልጣን፣ በራሱ ዕውቀት፣ በራሱ ጥቅም፣ በራሱ ማንነት፣ በራሱ ጉልበት የሚኖር ዳኛ ነው። ሁለተኛ ሰውንም አያፍርም። ለሚያደርገው ነገር እንኳን ትንሽ እፍረት የሚባል ነገር የለው። በዚህ ከተማ አንዲት መበለት ነበረች። አስቡት፣ እግዚአብሔር በማይፈራ ሰውን በማያከብር ዳኛ ባለበት ከተማ ውስጥ አንድ መበለት ጠዋትና ማታ እየመጣች ምን ምትል? እባክህ ከባላጋራዬ ጋር ፍረድልኝ የምትል። ኢየሱስ ያድናል። ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋራዬ ፍረድልኝ ትለው ነበረ። የጋራ የሆነ ንብረት አለ፣ ከባላጋራዬ ጋር ፍረድልኝ ትላለች። የኔ ብቻ ነው እያለች አይደለም። ንብረቴን ፍረድልኝ አይደለም፣ ከባላጋራዬ ጋር አብራ ልትካፈል የተገባው ሰው አለ። ግን አላካፍልሽም እንዳሏት ወይም አልሰጥሽም እንዳሏት በውስጥ አዋቂነት ይሄ ነገር እንዳለው ቃሉ ይነግረናል። ግን እሷ ምን አለችው ለንጉሱ? ከባላጋራዬ ጋር እባክህ ፍረድልኝ። ኢየሱስ ክርስቶስ ያድናል። እየመጣች ከባላጋራዬ ጋር ፍረድልኝ ትለው ነበረ። አያሌ ቀንም ሊፈርድላት አልወደደም። ለምን? ሰውየው እግዚአብሔርንም አይፈራም፣ ሰውንም አያከብርም ወይም አይፈራም። ለማንም ደንታ ቢስ ነው። አያሌ ቀን እቺ ሴትዮዋ ስንት ጊዜ እሱ ደጅ እንደረገጠች፣ ስንት ጊዜ በሄደበት እንደተከታተለችው፣ ስንት ጊዜ እንደተመላለሰች አያሌ ቀን ሲለው መጽሐፍ ቅዱስ እጅግ በጣም ብዙ ጊዜ እንደሆነ ነው የሚነግረን። አያሌ ቀን አልወደደም። ከዚያ በኋላ ግን በልቡ ምንም እግዚአብሔር ባልፈራ ሰውንም ባላፍር፣ አያችሁት? እግዚአብሔርንም ባልፈራ ሰውንም ባላፍር ይቺ መበለት ስለምታደክመኝ፣ አስባችሁታል? ስለምታደክመኝ ሁልጊዜም እየመጣች እንዳታውከኝ እፈርድላታለሁ አለ። አይደንቅም? እግዚአብሔርንም ባልፈራ አለ፣ ሰውንም ባላፍር ሁልጊዜ የመጣች እንዳታደክመኝም እንዳታውከኝም። የሴትዮዋ ንብረት መቀማት ገዶት አይደለም ይሄ ሰውዬ። የሴትዮዋ መመላለስ አስጨንቆት አይደለም። የሴትዮዋ መድከም ከጉዳይ ቆጥሮት አይደለም። ግን እየመጣች ባገኘችው እባክህ ከባላጋራዬ ጋር ፍረድልኝ ብላ ነው። ከዛ አፋፍ ሰው ይዘዋት ይሄዳሉ። ይሄን ቃል ብቻ ነው የምታወጣው፣ ሌላ ማለት እንኳን አትችልም። ምንድነው ሚላት የለም፣ ሚጠይቃት የለም። ግን ባገኘችው አጋጣሚ እባክህ ከባላጋራዬ ጋር ፍረድልኝ፣ የትም ይሄድ እባክህ ከባላጋራዬ ጋር ፍረድልኝ፣ የትም ይገኝ እባክህ ከባላጋራዬ ጋር ፍረድልኝ። እቺ ቃል ነው የምትናገረው። የኮሰኮሰው ይመስለኛል። ምንድነው ያለው? እግዚአብሔርንም ባልፈራ ሰውንም ባላፍር። እየመጣች ስለምታደክመኝ መስማት በራሱ አድክሞታል። እሱ የተመላለሰችው እሷ፣ የጨቀጨቀችው እሷ፣ የመጣችው እሷ፣ ጥያቄዋ ያልተመለሰላት እሷ፣ የደከመችው እሷ እያለች ንግግሯ ግን አደከመው። ከዛስ ስለምታውከኝም ማለት እግዚአብሔርንም ባልፈራ ሰውንም ባላፈር እፈርድላታለሁ አለ። ጌታም አለ፣ አስቡት ምሳሌው ሲናገር፣ አመፀኛ ዳኛ ያለውን ስሙ።
እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁት ለሚታገሳቸው ምርጦቹ አይፈርድላቸውምን? አይደንቅም? ሰውየው አይወዳትም፣ እግዚአብሔርን አይፈራም፣ ሰውንም አያፍርም፣ መብቷ ተገፍታለች ብሎ አያስብላትም፣ አይጨነቅላትም። ግን አመፀኛ ዳኛ ነው፣ ማንንም መስሚያ ጥጥ የሆነበት። እየመጣች ስለምታደክመኝና ስለምታውከኝ ካለ አለ ኢየሱስ ምሳሌው ሲናገር፣ እንኪያስ አለ ኢየሱስ ክርስቶስ ያድናል። ሃሌሉያ! ክብር ለአምላካችን ለሰራዊት ጌታ ለእግዚአብሔር ይሁንለት። እንኪያስ ቀንና ሌሊት አስባችሁታል? ይቺ መበለት ስለምታደክመኝ ሁልጊዜም እየመጣች እንዳታውከኝ ፈርድላታለሁ ካለ በኋላ ጌታ ማለ አመፀኛ ዳኛ ያለውን ስሙ። አመፀኛው የማይራራው ቸርነት የማያውቀው በጎነት የማያውቀው የሰው ድካም የማይገባው የሰው መገፋት የማይገባው የሰው ሐዘን የማይገባው እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁት ለሚታገሳቸው ምርጦቹ ኢየሱስ ያድናል። አይፈርድላቸውም እላችኋለሁ፣ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነት ያገኝ ይሆን አላቸው። እግዚአብሔር ቀንና ሌሊት በፊቱ ለሚጮሁ ለምርጦቹ፣ ለመረጣቸው፣ ለወደዳቸው፣ ላከበራቸው አመፀኛ ዳኛ ለአንድ መበለት እግዚአብሔርንም ባልፈራ ሰውንም ባላፍር ፈርዳለሁ ካለ እግዚአብሔር ለምርጦቹ እንዴት አይፈርድላቸው? ለሚታገሳቸው፣ በኃጢአታቸው ለሚታገሳቸው፣ በጥፋታቸው ለሚታገሳቸው፣ በውድቀታቸው ለሚታገሳቸው ኢየሱስ ክርስቶስ ያድናል። ስለዚህ ፈጥኖ ይራራላቸዋል፣ ደግሞም ይፈርድላቸዋል። ወገኖቼ ይሄ ስለ ጸሎት ነው እየተናገረ ያለው እግዚአብሔር ቃል። በእግዚአብሔር ፊት እግዚአብሔር የሚሰማው ጸሎት ደግመን የምንጸልይ ሰዎች፣ አጥብቀን የምንጸልይ ሰዎች እግዚአብሔር የጸሎታችን መልስ ይሰጠናል። እግዚአብሔር ይፈርድልናል። አይምሰላችሁ። አመፀኛ ዳኛ ፍርድን እፈርዳለሁ ካለ እንዴት ለምርጦቹ ለሚታገሳቸው እግዚአብሔር አይፈርድላቸው? ኧረ ይፈርድልናል። ስለ ኢትዮጵያ ምድር ይፈርዳል። ስለ ትውልዱ ነው እግዚአብሔር ይፈርዳል። ስለ ግል ጉዳያችን ነው ይፈርዳል። ስለ ሀገራችን ስለ ድንበር ይፈርዳል። የሰራዊት ጌታ እግዚአብሔር ይፈርዳል። ሃሌሉያ! ይቺ መበለት አልፈረደልኝም ብላ ከበራፉ አልታጣችም። በሄደበት በወጣችበት ልታገኘው ባገኘችው አጋጣሚ ሁሉ ከፊቱ አልታጣችም። ጌታ ኢየሱስ ይህን ምሳሌ ሲጠቀም ሁልጊዜ ፊቱን ለሚፈልጉ፣ በፊቱ ለሚጮሁ፣ ለሚጸልዩ፣ በእግዚአብሔር ፊት ቀርበው እግዚአብሔር ሆይ እርዳኝ ለሚሉት ለምርጦቹ አይደንቅም? ዳኛው ስለምታውከኝ ነው ያለው። እግዚአብሔር ግን ስለመረጣቸው፣ ስለ ቅሬታዎቹ ሃሌሉያ! እግዚአብሔር ፈጥኖ ይፈርድልናል። እግዚአብሔር ፈጥኖ ይፈርድልናል። በፊቱ የምንጸልየው ጸሎት፣ በፊቱ የምንጮኸው ጩኸት፣ በፊቱ የምናቀርበው ልመና፣ ምልጃ እኔና እናንተ ከስፍራችን አንታጣ እንጂ፣ እኔና እናንተ ጩኸታችን አናቁም እንጂ፣ እኔና እናንተ ልመናችን አናቁም እንጂ፣ እኔና እናንተ እግዚአብሔር ፊት መፈለግ አንተው እንጂ እግዚአብሔር ይፈርድልናል፣ ይመልስልናል። ስለምን ጉዳይ ነው አጥብቃችሁ እየጮኻችሁ ያላችሁት? ስለምን ጉዳይ ነው በእግዚአብሔር ፊት ሌትና ቀን እያነባችሁ ያላችሁት? ወገኖቼ የሰራዊት ጌታ እግዚአብሔር ይፈርድልናል። ሃሌሉያ! ብዙ የማይመች ነገር አለ፣ እውነት ነው። ብዙ ነገር አስጠልቶናል፣ እውነት ነው። ብዙ ነገር ከብዶናል፣ እውነት ነው። ግን ከመሰዊያችን አንነሳ። የእግዚአብሔር ፊት ከመፈለግ አንባዝን። በፊቱ መጮኻችን አናቋርጥ። የሰራዊት ጌታ እግዚአብሔር ይፈርዳል። ምንድነው ጩኸታችሁ? ስለ ትዳር ጉዳይ ነው? ስለ ልጆቻችሁ ጉዳይ ነው? ስለ ጤንነታችሁ ነው? ስለ ኢኮኖሚያችሁ ነው? ስለ ምንድነው የምትጮሁት ወገኖቼ? እኔ በዚህ ምሽት መልእክት አለኝ። በእግዚአብሔር ፊት የምንጮህበት ጩኸት የእግዚአብሔር ፍቃድ ሐሳብ ይኑርበት እንጂ እግዚአብሔር ፈጥኖ ይመልስልናል። ክብር ለኢየሱስ ክርስቶስ ይሁን። በብዙ የምናለቅስ ሰዎች፣ በብዙ የምናብነባ ሰዎች፣ በብዙ ግራ የተጋባን ሰዎች እግዚአብሔር መፍትሄ ያለው መፍትሄ ይሰጠናል።
እግዚአብሔር መልስ አለው፣ መልስ ይሰጠናል። እግዚአብሔር ታላቅ ነው፣ መልካምነት ያደርግልናል። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ቸር ነው፣ ቸርነትን ያደርግልናል። እግዚአብሔር በጎ አምላክ ነው፣ በጎነቱን ይገልጥልናል። ክብር ለእግዚአብሔር ይሁንለት። ሃሌሉያ። የሰራዊት ጌታ እግዚአብሔር ጣልቃ ይገባል። ባስለቀሰን ነገር ላይ፣ ባስጨነቀን ነገር ላይ፣ ባወከን ነገር ላይ እኔና እናንተ በፊቱ እንጩህ እንጂ፣ እኔና እናንተ ፊቱን እንፈልግ እንጂ፣ እኔና እናንተ በእግዚአብሔር ፊት በመሰዊያችን ላይ እንገኝ እንጂ የሰራዊት ጌታ እግዚአብሔር ፈጥኖ ይረዳናል፣ መልስንም ይሰጠናል፣ ፍርዳችንም ይፋረድልናል። መቼም ሰው አይደለን፣ በጣም ብዙ ነገር ኧረ ጌታዊ ፍረድ እንላለን እኮ ሁላችንም እንላለን። ሁላችንም በየህይወታችን የተለያየ ማዕበል፣ የተለያየ የሚያስጮህን፣ የተለያየ ረፍት የሚነሳን፣ የተለያየ የሚያስለቅስ ነገር አለን። የሚደንቀው ነገር ግን የትኛውም መከራ፣ የትኛውም ሐዘን፣ የትኛውም ችግር እኔና እናንተ በእውነት በጽናት ወደ እግዚአብሔር እናምጣው እንጂ እግዚአብሔር መልስ ይሰጠናል። ክብር ለኢየሱስ ይሁን። በተለይ ደግሞ አሁን ስለ ምድራችን፣ ስለ ሀገራችን፣ ስለ ትውልዳችን በድንበር ላይ ስላለው ችግር እያንዳንዱ ስለምንሰማው ስለ ጦርነት፣ ስለተለያየ ወሬ እኔና እናንተ እግዚአብሔር ፊት አጥብቀን እንፈልግ። እኔና እናንተ ወደ እግዚአብሔር እንጩህ። እኔና እናንተ ከእግዚአብሔር ጋር እንስማማ። እኔና እናንተ በእግዚአብሔር ፊት እንገኝ እንጂ እግዚአብሔር መልስ ይሰጠናል። የምድሪቷ ጉዳይ ነው፣ መልስ ይሰጠናል። የትዳር ጉዳይ ነው፣ የልጆች ጉዳይ ነው፣ የኢኮኖሚ ጉዳይ ነው፣ የጤንነት ጉዳይ ነው፣ የስራ ጉዳይ ነው። ኧረ የሰራዊት ጌታ እግዚአብሔር ፈራጅ አምላክ ነው፣ ይፈርድልናል። በተለያየ መንገድ ፍርድ እየተዛባባችሁ የምታነቡ ሰዎች፣ የምትጮሁ ሰዎች ምናልባት እንደዚህ ሴት የጋራ ንብረት ኖሯችሁ የጋራ ንብረት የሆነ አብሯችሁ ካለ ሰው ጋራ ፍርድ ቤት ደርሳችሁ ሙግት አጣችሁ፣ ክርክራችሁን ፍርዳችሁን አጣችሁ፣ ተንገላታችሁ ይሆን? እውነትን ያዙ እንጂ እግዚአብሔር ይዳኛል። እግዚአብሔር ፈራጅ አምላክ ነው፣ ይፈርድላችኋል። እግዚአብሔር እውነተኛ አምላክ ነው፣ በእውነት ይዳኛችኋል። የትኛውም ነገር ፍርድ የተዛባብኝ የምትሉ ሰዎች፣ የኔ ነገር ይሄ ልክ አይደለም የምትሉ ሰዎች፣ በዚህ መንገድ መሄድ አልነበረብኝም፣ መውጣት መግባት አልነበረብኝም የምትሉ ሰዎች እኔ መልእክት አለኝ። የሰራዊት ጌታ እግዚአብሔር ይፋረዳል። የሰራዊት ጌታ እግዚአብሔር ይሟገታል። የሰራዊት ጌታ እግዚአብሔር ይከራከራል። ሃሌሉያ። ምክንያቱም አንድ አመፀኛ ዳኛ እመበለት ከልጇ ጋር ትመጣለች አይለንም። ካክስቷ፣ አጎቷ፣ ከወንድሞ አንድ መበለት በዛ ከተማ የምትኖር መኖሯ እንኳን የማያውቃት ዳኛ ደግሞ የዳኛው ክፋት እግዚአብሔርን የማይፈራም ሰውንም የማያፍር ግን አብዝታ 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 ስለተመላለሰች አያሌ ቀን ስለነዘነዘችው እግዚአብሔርንም ባልፈራ ሰውንም ባላፍር እየመጣች ስለምትጨቀጭቀኝና ስለምታውከኝ አለ እፈርድላታለሁ። ይልቅንም የወደደን ያከበረን ደሙን ያፈሰሰልን ጌታ ኧረ እንዴት የመረጠን የወደደን እሱ ኧረ እንዴት። ዛሬም መልእክት አለኝ። የሰራዊት ጌታ እግዚአብሔር በሚያስለቅሰን ነገር፣ በሚያስጮህን ነገር፣ ዋጋ በሚያስከፍለን ነገር ጣልቃ ገብቶ ይፈርድልናል። እውነት ብቻ እንያዝ። እኔና እናንተ እውነት እንያዝ። ይቺ ሴትዮዋ እኮ ከባላ ጋራዬ ነው የምትለው። ስለዚህ ከኔ ጋር የጋራ የሆነ ሰው አለ ነው እያለች ያለችው። እኔና እናንተም እውነት እንያዝ። እውነት ይዘን ወደ እግዚአብሔር እንምጣ እንጂ እግዚአብሔር ይፈርድልናል፣ እግዚአብሔር ይዳኝልናል፣ እግዚአብሔር ጩኸታችን ይሰማል አለ እኮ። ወደ እኔ ለሚጮሁት ዘወትር ሳያቋርጡ ነው ያለው። ሳናቋርጥ የእግዚአብሔር ፊት ፈልገን ፊታችን አያፍርም። ሳናቋርጥ ድረስልን ብለነው እግዚአብሔር ችላ አይለንም። ሌት ተቀን ለምነ ነው የሰራዊት ጌታ እግዚአብሔር ጀርባ አይሰጠንም። ወገኖቼ ጸሎታችን ብቻ እናቁ። በጸሎታችን ላይ እንትጋ። የእግዚአብሔር ፊት መፈለጋችን እናብዛ። ከፊቱ ጋራ በእግዚአብሔር ፊት መገኘት ሌት ተቀን ይሁንልን። አይኖቻችን ወደ ሰማይ እናንሳ፣ ወደ እግዚአብሔር ሁሉን ወደሚችል ስለ ምድሪቷ፣ ስለ ትውልድ፣ ስለ ሀገር፣ ስለ ግል ጉዳያችን ሃሌሉያ፣ ስለ ቤተ ክርስቲያን፣ ስለ ምድር፣ ስለ ሀገር ሁሉን የሚችል እግዚአብሔር ስር እኔና እናንተ በርከክ ብለን ፊቱን እንፈልገው፣ እንጩህ። ጩኸትን የሚሰማ አምላክ አለን። ጸሎታችን እናሰማ። ጸሎት የሚሰማ አምላክ አለን። መስማት ብቻ አይደለም፣ ሰምቶ መልስ የሚሰጥ ፍርድን የሚፈርድ እውነተኛ ዳኛ፣ የማንም ማንነት አይቶ የማያዳላ እሱ የእውነት ጌታ ከኔና ከናንተ ጋር አለ። ስለዚህ በዚህ እግዚአብሔር ፊት እኔና እናንተ በእውነት በመንፈስ ቅዱስ ምሪት በፊቱ እንበርከክ።
ራሳችን በደሙ ያጸዳን በክርስቶስ ደም ኃጢአትና በደልን አመጽን ርኩሰትን ያስወገድን ወደ እግዚአብሔር እንቅረብ። ወደ እግዚአብሔር ቅረቡ ፊቱም ያበራላችኋል አይደል የሚለው መጽሐፉ። ወገኖቼ ወደ እግዚአብሔር ፊት እንቅረብ። የትኞቻችንን በሽታ ያደከመን፣ የትኞቻችንን የጠላት ውጊያ ያደከመን፣ የትኞቻችንን የሰው ፖሊሲ ያደከመን ዛሬ መልእክት አለኝ። እግዚአብሔርን አጥብቃችሁ ፈልጋችሁ ታትከስሩ። እግዚአብሔር አጥብቀን ፈልገነው አንገት አንደፋም። እግዚአብሔር አጥብቀን ፈልገነው ከና ሐዘናችን ከወደቅንበት አንነሳ። አንዳንዴ እንዲህም ሊሆን ይችላል። ጮኸን የማይመለስ መልስ እንኳን ቢሆን ማለት የእግዚአብሔር ፍቃድ ከሌለበት ለማለት ፈልጌ ነው። ህይወታችን እያደገ ይሄዳል። ጸጋችን እየጨመረ ይሄዳል። ፊታችን እያበራ ይሄዳል። ምክንያቱም እግዚአብሔር ጋር ደርሶ ፊቱ ተጨማዶ የሚመለስ ሰው የለም። እግዚአብሔር ፊት ወድቆ በሐዘን የሚነሳ ትውልድ የለም። ስለዚህ ወገኖቼ ጸሎት አናቁም። በቃ ይሄ ነገር አትበሉ። እግዚአብሔር ይሄ ነገር የለሁበትም እስካላላችሁ ድረስ ጩሁ። እግዚአብሔር በራሱ ጊዜ ነው መልስ የሚሰጠው። ይሄም ዳኛ እኮ በራሱ ጊዜ ነው ለዚህች መበለት መልስ የሰጣት ዳኝነቱን ያደረገላት። እግዚአብሔርም በራሱ ጊዜ መልስ ይሰጠናል። ያ መልስ እስክናገኝ ድረስ ግን ጸሎት አናቁ፣ ጩኸታችን አንተው። ኢየሱስ ያድናል። በእውነትና በመንፈስ በእግዚአብሔር ፊት እንንበርከክ፣ ፊቱን እንፈልግ። እግዚአብሔር መልስ የሚሰጥ ነው፣ ደሞን በቅንነት የሚፈርድ ነው። ፈራጅ አምላክ ነው። ብዙ ነገር ፈርዶልን እናውቅ የለም? ስለ ምድሪቷ ሲፈርድ አይተን የለም? ስለ ግል ህይወታችን፣ ስለ ቤተ ክርስቲያን፣ ስለ ትውልድ። ዛሬም የሰራዊት ጌታ እግዚአብሔር ይፈርድልናል። እኔና እናንተ ግን በፊቱ እንጩህ። እኔና እናንተ ፊቱን እንፈልግ። እኔና እናንተ ወደ እግዚአብሔር እንቅረብ። እኔና እናንተ ሌት ተቀን በፊቱ እንገኝ። መሰዊያችን እናድስ፣ እንጸልይ፣ ወደ እሱ እንጩህ። ጩኸትን ሰምቶ መልስ ወደሚሰጥ ክብር ለኢየሱስ ይሁን። ንስሐ መግባት ካለብን ንስሐ እንግባ። ማስተካከል ያለብን ነገር ካለ እናስተካክል። የምንጸልየው ጸሎት የእግዚአብሔር ፍቃድ ሐሳብ እንዳለበትና እንደሌለበት ለይተን እንወቅ፣ እንፈትሽ፣ እንመርምር። እግዚአብሔር ፍቃድና ሐሳብ ያለበት ነገር ከሆነ ግን እግዚአብሔር ቀን አለው፣ በቀኑ ይመልሰዋል። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር ለዘላለም ይባረክ። በዚህ አጋጣሚ ይሄን ጌታ ማታውቁ፣ በዚህ እውነት ውስጥ የሌላችሁ ነግራችኋለሁ። አንድ አምላክ አለ፣ ሰማይ ምድር በቃሉ ያጸና፣ አልፋ ኦሜጋ ያለ የነበረ ደግሞ በታላቅ ክብር የሚመጣ እሱም ኢየሱስ ክርስቶስ ይባላል። ኢየሱስ ክርስቶስ ደግሞ እውነትም መንገድም ሕይወትም ነው። እሱ ያድናል። መጽሐፍ ቅዱስ ሲናገር የመዳን ቀን ዛሬ ነው ይላል። ወገኖቼ ኢየሱስ ያድናል። ኢየሱስ ያድናል። ራሱ ማርቆስ ወንጌል ምዕራፍ 16 ሄዳችሁ ካነበባችሁት ራሱ የተናገረው ቃል ነው። እኔ እውነት መንገድ ሕይወት ነኝ ብሏል። በእኔ በቀር ወደ መግባት አይቻልም ብሏል። ስለዚህ ኢየሱስ ክርስቶስ ያድናል። ወደዚህ ጌታ ኑ። በዚህ ክፉ ዘመን አምልጡ። ዓለም አልቆባታል። እንደታኘከ የሸንኮራ አገዳ ትውልዱን ወደ ውጪ እየተፋችሁ ነው። ስለዚህ ከመተፋታችሁ በፊት እውነት ወደ ሆነው፣ ፍቅር ወደ ሆነው፣ ዘላለማዊ ሕይወት ወደ ሆነው ወደ ጌታ ነው። ወገኖቼ እግዚአብሔር ሁለት ነገር ፈጥሯል። ሰማይ ምድር፣ ጨለማና ብርሃን፣ እንጨትና ድንጋይ፣ አፈርና ውሃ። አይደንቃችሁ? ሴትና ወንድ፣ ታላቅና ታናሽ። የሚደንቅ ነው። ስለዚህ እግዚአብሔር ሁሉ ነገር ሁለት ፈጥሯል። ስለዚህ ሲኦልና መንግስተ ሰማያት የሚባል አለ። የሲኦል ክፋቱ ደግሞ እሳቱ የማይጠፋ ትሉ የማይሞት የሰው ልጅን የሚበላ አሲድ ነው። ከዛ ለማምለጥ ደግሞ ኢየሱስ ክርስቶስ የሚባል መድኃኒት አለ። ኢየሱስ ክርስቶስ ደግሞ በልባችሁ አምናችሁ በአፋችሁ መስክራችሁ የምትድኑት ነው። በእምነት ነው መድኃኒቱ የሚወሰደው። ተመላላሽ ሕክምና አይደለም። የዘላለም ሞትን ለመፈወስ ተመላላሽ ሕክምና በምድር ነው ያለው። ወደ ኢየሱስ መምጣት ግን ለአንዴና ለመጨረሻ የኃጢአትን ቀንበር የሚሰብር ነው። የሞትን ቀንበር የሚሰብር ነው። ከሲኦል የሚያድን ነው። ሃሌሉያ። ስለዚህ ኢየሱስ ክርስቶስ ያድናል። እሱ እውነት፣ መንገድ፣ ሕይወት ነው። በሱ በቀር ወደ መግባት አይቻልም። ወገኖቼ ወደዚህ ጌታ ነው። ይሄ ጌታ ይወዳችኋል። ይሄ ጌታ ያድናል። ይሄ ጌታ ከጨለማው ዓለም ይታደጋል፣ ከመናፍስቱ ዓለም ያወጣል። ክብር ለኢየሱስ ይሁን። ምድር አልቆባታል። ያላትን ነገር ተሟጦባታል። ዓለም ጨርሳለች። ያላለቀ በረከት በእግዚአብሔር ዘንድ አለ። ያላለቀ እውነት በአምላካችን ጉያ ላይ አለ። እሱም የሚያድን አንደኛ ልጁ በምድር ለ33 ዓመት የተመላለሰ ከድንግል ማርያም የተወለደ ለዓለም ሁሉ ኃጢአት በቀራንዮ መስቀል ላይ እርቃኑ የተሰቀለ ተፈጸመ ብሎ የኃጢአታችን ዕዳ የከፈለ የኢየሱስ ደም ከኃጢአት ሁሉ ያነጻል። በስሙ ላመኑት ደግሞ የዘላለም ሕይወት ይሰጣል።
ደሞም ተመልሶ ወደዚች ምድር ይመጣል። በክብር አድርጓል። ሞትን ድል ነስቶ በሶስተኛ ቀን ተነስቶ በክብር አድርጓል። ደግሞ ተመልሶ ወደዚች ምድር ለፍርድ ይመጣል። ስለዚህ ወደ ጌታ ነው። ጌታ ይወዳችኋል። ኢየሱስ ክርስቶስ ያድናል። ቅዱሳን አጥብቀን እንጸልይ። በዚህ ዘመን ብዙ ጓደኛ የምናበዛበት ብዙ ወሬ የምናበዛበት ዘመን አይደለም። የእግዚአብሔር ፊት የምንፈልግበት ዘመን ነው። ጌታ በደጅ ነው። ምጽአቱ ቀርቧል። ስለዚህ አጥብቀን ጌታን እንፈልገው። አጥብቀን በፊቱ እንገኝ። አጥብቀን በእግሩ ስር እንውደቅ። እግዚአብሔር ይፈርድልናል። አመፀኛው ዳኛ ለዛች መበለት ከፈረደ ለምርጦቹ እግዚአብሔር ለሚወዳቸው ወደሱ ለሚጮሁ እንዴታ ነው ያለው ኢየሱስ። ስለዚህ ጌታ ይፈርድልናል። እግዚአብሔር ጩኸታችን ይሰማል፣ ምላሽም ይሰጠናል። አጥብቀን ግን እንጸልይ፣ ፊቱን እንፈልግ፣ ከእግዚአብሔር ጋር እንስማማ፣ ከእግዚአብሔር ጋር እንጣበቅ። መሰዊያችን እናድስ፣ እንግባ ወደ ጓዳችን፣ የእልፍኛችን በር እንዝጋ፣ የእግዚአብሔር ፊት እንፈልግ። በዚህ ዘመን ብዙ የምንጫጫበት፣ ብዙ የምናወራበት፣ ብዙ የምንሟሟቅበት ዘመን አይደለም። በእግዚአብሔር ፊት ይልቁንም ጊዜያችን የምናሳልፈት፣ በእግሩ ስር ተንበርክከን የምንጸልይበት፣ ቃሉን የምንበላበት፣ የምናነብበት፣ ከእግዚአብሔር ጋር ህይወታችን የምናስተካክልበት፣ ቤታችን፣ ትዳር፣ ልጆች፣ ምን ወዘተ ማስተካከል ያለብን ነገር ሁሉ የምናስተካክልበት ጊዜ ነው። ስለዚህ ከእግዚአብሔር ጋር ተስማምተን በእግዚአብሔር ፊት እንሁን። ክብር ለአምላካችን ለእግዚአብሔር ይሁን። አብረን እንጸልይ። ቅዱሳን ሃሌሉያ። በዘላለም ፍቅርህ ለዘላለም የወደድከን ብቻህን ድንቅና ታምራት የምታደርግ የሰራዊት አምላክ ቅዱስ እግዚአብሔር እናመሰግንሃለን። ስለበዛልን ምሕረት፣ ቸርነት፣ ርኅራኄ፣ ጽድቅ፣ በጎነት ስምህ ብሩክ ይሁን። እግዚአብሔር ሆይ ያቺን መበለት ወደዛ ዳኛ በገባበት በወጣበት ብቻ ብቅ ባለበት ሁሉ ትልቅ ሸክሟ እሱን ማግኘት በሱ ፊት መጮህ ነበር። አያሌም ቀን ይሄ ከሆነ በኋላ ግን አንድ ቀን ከምትጨቀጭቀኝ ከምታደክመኝና ከምታውከኝ ሰውንም ባልፈራ እግዚአብሔርንም ባላፍር አለ። እግዚአብሔርንም ባልፈራ ሰውንም ባላፍር ለዚህች መበለት ፈርድላታለሁ አለ። ይልቅስ ለምርጦቹ ወደሱ ለሚጮሁ ለሚታገሳቸው እግዚአብሔር እንዴት አለን። ኢየሱስ የሰራዊት አምላክ እግዚአብሔር ሆይ በፊት ተንበርክኮ ስለማናፍር፣ ፊት ፈልገን እግዚአብሔር ፊታችን ስለማያፍር፣ ወደ አንተ መተን ስለማንከስር፣ በእግር ስር ወድቀን ባዷችን ስለማንነሳ እለት 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 እግዚአብሔር ሆይ በልመናችን መንደር ተገኝተው፣ በጩኸታችን መንደር ተገኝተው ፍርድ የተዛባብን ፍርድን የምትበይንልን፣ ጤና የተያዘብን ጤናችን የምትመልስልን፣ የወደቀው ኢኮኖሚ ብትሆን ብታነሳልን፣ የተዘጉ በሮቻችን የምትከፍትልን፣ የትኛውም ከአቅማችን በላይ የሆነው ነገር የምታንከባልልን አምላክ እናመሰግንሃለን። ስምህ ለዘላለም ይባረክ። መንግስት ከፍ ይበል። ማደሪያ ብዙ ምስጋና ይክበበው። እንዳንተ ያለ መልካም አምላክ ለሰው የሚራራ በጎ ቸርነት የሚያደርግ ስለሌለ ክብር ላንተ ይሁን። እግዚአብሔር ሆይ ብዙ ምስጋና፣ ብዙ አምልኮ፣ ብዙ ውዳሴ ማደሪያ ይክበበው። ልትፈርድልን፣ ጩኸታችን ልትሰማ፣ መልስ ልትሰጠን የእውነት አምላክ ስላለህን እናመሰግንሃለን። የምድራችን ጩኸት፣ የአገር ጩኸት፣ የትውልድ ጩኸት፣ የከተማ የገጠር የሰፈር የመንደር ጩኸት የምትሰማ አምላክ ስላለህን እናመሰግንሃለን። ደግመን ደጋግመን እናመሰግንሃለን። ደግመን ደጋግመን እንባርከሃለን። ደግመን ደጋግመን እናከብረሃለን። ደግመን ደጋግመን ከፍ ከፍ እናደርግሃለን። እግዚአብሔር ሆይ ደግሞ ምን ጸልያለን? ስንፍናን የያዘን ፊት መፈለግ ሲገባን ነገር ግን ያልቻልን በድካም ውስጥ ያለን ሴት ወንድ ልጆችህ በኢየሱስ ክርስቶስ የደም ቃል ኪዳን ይቅር በለን፣ ምህረትን አድርግልን። ኑሯችንንም ራያችንንም ጸጋችንም ደርሶ መልስ አድርገን የምንመላለስ ሰዎች ይቅር እንድትለን እለምንሃለሁ። በልጅ በኢየሱስ ክርስቶስ የደም ጉልበት የምህረት እጅ በላያችን ላይ ይዘርጋ። የይቅርታ እጅ በላያችን ላይ ይዘርጋ። ከምሕረት ባሻገር ምድራችንን ይቅር እንድትል፣ ትውልዳችን ይቅር እንድትል፣ ገጠር ሰፈር መንደራችንን ይቅር እንድትል፣ እግዚአብሔር ሆይ ሀገራችን ኢትዮጵያን ይቅር እንድትል፣ መሪዎቻችን ይቅር እንድትል፣ አስተዳደሮች ገዢዎች ይቅር እንድትል፣ ከተማን ገጠር ሰፈር መንደር ይቅር እንድትል በኢየሱስ ደም እንጸልያለን። በፊት እንጸልያለን አባ። እረኛውን ይቅር እንድትል፣ ገበሬውን ይቅር እንድትል፣ ነጋዴውን ይቅር እንድትል፣ ሰራተኛውን ይቅር እንድትል፣ ተማሪውን ይቅር እንድትል፣ አስተማሪውን ይቅር እንድትል፣ አገልጋዩን ይቅር እንድትል፣ ተገልጋዩን ይቅር እንድትል፣ በየሃይማኖቱ አቤቱ ማንነት ውስጥ ያለ ሴት ወንድ ሁሉ ይቅር እንድትል፣ ምድራችን ኢትዮጵያን ይቅር እንድትላት፣ ትውልዷን ይቅር እንድትል በክርስቶስ ኢየሱስ ስም ተማጸን። ለመንኩ። የቤት እመቤቶችን ይቅር እንድትል፣ የቤት ሰራተኞች ይቅር እንድትል፣
የኔ ጌታ በኢየሱስ ክርስቶስም አቤቱ አገር መሪዎች፣ ገዢዎች፣ አስተዳደሮች ይቅር እንድትልን ይለመንኩ። ከተማን የሚጠብቁት ድንበር የሚጠብቁትን በዛ በጦር ሜዳ ያሉ እያንዳንዱ ትውልድ በደም ቃል ኪዳን አጥበህ እንድታነጻ በኢየሱስ ስም ጸለይኩ። የምሕረት እጅ በላያችን ላይ ይገለጥ። የይቅርታ ጣትህ በኢየሱስ ስም ይታወቅ። እግዚአብሔር ሆይ ጸልያለሁ ደግሞ የፊት ብርሃን በላያችን ላይ አብራ። በህዝቡ ሞገስ አስበን። ከእጅ ጨረር ይውጣ። የጠላቶቻችን እቅድ አጀንዳ ይመታ። ክፉዎች በምድሪቷ ስፋት ርዝመት የሚዘሩት የአመፅ ዘር የሚዘሩት ርኩሰት የሚዘሩት ግፍና ጥፋት በስም ጉልበት የተመታ ይሁን። የአውሬ ወገብ ይወጋ። የዘንዶ ራስ ይቀጥቀጥ። የእባብ አንገት ይሰበር በጌታ በኢየሱስ ስም። ትውልዱን እያረከሰ ያለ ትውልዱን ለአመንዝራነት፣ ለሴሰኝነት፣ ለዝሙት እግዚአብሔር ሆይ ለተለያየ ነገር፣ ለነፍሰ ገዳይነት፣ ለማጭበርበር፣ ለማታለል የሚጠቀም አጋንንት ይመታ። ዘመኑ እንዳለቀበት አውቆ እርቃና ወጥቶ በምድሪቷ ስፋት ርዝመት የሚገለጥ አውሬ የሰው ልጆችን የሚያጠምድ በስም ጉልበት ስራው ይፍረስ። እቅዱ ይፍረስ። ዓላማው ይፍረስ። አጀንዳው ይፍረስ በጌታ በኢየሱስ ክርስቶስም። የወደረኛ ወገብ ይወጋ። ያስጨናቂው ዘንግ ይሰበር። የዚህ ዓለም ገዢ ቅድና አጀንዳ ክፋትና አመፅ በሙሉ ገለበጥኩኝ በኢየሱስ ስም ይገልበጥ። ሕፃናትን ጤንነት የሚያውክ የወጣት የጎልማሳ የታዳጊ የእናት የአባቶች ጤንነት የሚያውክ ዘንዶ ይወጋ። የክፋት ገበታ ሁሉ ገለበጥኩት በኢየሱስ ስም ይገልበጥ። እግዚአብሔር ሆይ የዳቢሎስ ስራን ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ተብሎ በተጻፈ ቃል የክፎች ምክር፣ የክፎች አጀንዳ፣ የክፎች ሐሳብ፣ የክፎች ፕሮግራም የፈረሰ ይሁን። በዚህ ቃል አፍርሻለሁ። በጌታ በኢየሱስ ስም ይፍረስ። እግዚአብሔር ሆይ እጅ በጠላቶቻችን ላይ ይክበድ። መንፈስ ቅዱስ አንተ ግን በእኔና በሕዝቤ በምድሬ በአገሬ በትውልዴ ላይ ከብደታይ። አንተ በእኛ ላይ ክበድ። የሰራዊት ጌታ ቅዱስ እግዚአብሔር ሆይ መንፈስ ቅዱስ በእውነት በእኛ ላይ ከብደታይ፣ ተገለጥልን። እግዚአብሔር ሆይ በዚህ ሰዓት ሕፃናት የታመሙ ቢኖሩ፣ ታዳጊዎች የታመሙ ቢኖሩ፣ ወጣት የታመሙ ቢኖሩ፣ አዛውንቶች አሮጊቶች የታመሙ ቢኖሩ፣ ቤተሰብ የታመመባቸው በሆስፒታል በገጠር በከተማ በሰፈር ያሉ ፈዋሽህን የአምላክህ እግዚአብሔር ተብሎ እንደተጻፈ ቃል በጌታ በኢየሱስ ስም የበሽታ ጉልበት ይመታ። በጌታ በኢየሱስ ስም ደዌ ከላያቸው ላይ ሰንበሳት እንደሚቀልጥ ይቅለጥ። በጌታ በኢየሱስ ስም የትኛውም የበሽታ ጉልበት የተመታ ይሁን። አሁን መርፌና ክኒን ቀለብ የሆናቸው በስቃይ ውስጥ ያሉ የሰራዊት ጌታ እግዚአብሔር ሆይ የሚፈውስ እጅህ በከተማ በገጠር በሰፈር በመንደር ይንቀሳቀስ። የትኛውም ደዌ ከህዝብ ላይ ይመታ። የበሽታ ጉልበት ይመታ። የሐዘን ጉልበት ይመታ በጌታ በኢየሱስም። የረሃብ ጉልበት፣ የቸነፈር ጉልበት፣ የሐዘን ጉልበት፣ የመከራ ጉልበት፣ የግራ መጋባት ጉልበት፣ የመንከራተት ጉልበት ይመታ በጌታ በኢየሱስ። ባክህ እግዚአብሔር ሆይ ጤንነት ለሌላቸው ጤንነታቸው ይመለስ። ሰላም ለሌላቸው ሰላማቸው ይመለስ። ተድላ የሌላቸው ተድላቸው ይመለስ። ረፍት ላጡ ረፍታቸው ይመለስ በጌታ በኢየሱስ ስም። መፈታት ያለባቸው ይፈቱ። መቃናት ያለባቸው ይቃኑ። ያዘኑ ቢኖሩ ይጽናኑ። የወደቁ ቢኖሩ ይነሱ። እጅ በምድሬ ስፋት ርዝመት ተገልጣ በክርስቶስ ኢየሱስ ስም ታምራትን ታድርግ። ከብዙ ትውልድ ላይ ቀንበር ይሰበር። ሰንሰለት ይበጣጠስ። ማነቆ ይበጣጠስ። ትውልዴን አርነት የሚያወጣው መንፈስህ በኢየሱስ ስም በምድሬ ስፋት ርዝመት ይገለጥ። የብዙዎች ታሪክ በክርስቶስ ኢየሱስ ስም አሁን እልባት ያግኝ፣ ውል ያግኝ። እግዚአብሔር ሆይ በብዙዎች ድንኳን እየገባ ሰላም ለእናንተ ይሁን። ከአቤቱ በኢየሱስ ስም አጽናናቸው። ምድሬን ፈውስ፣ ህዝቤን ፈውስ፣ ከተማ ፈውስ፣ ገጠር ፈውስ። ሰላም ለኢትዮጵያ ይሁን። ሰላም ለምድሬ ይሁን። ሰላም ለሀገሬ ይሁን። ሰላም ለህዝቤ ይሁን። ከፊት ያለው ምርጫ በፈቃድህ ሐሳብ ውስጥ ባለው እውነት ትውልድ እውነት የሆነውን ነገር እንዲመርጥ አንተ የምትከብርበት፣ አንተ የምትታይበት፣ አንተ የምትነግስበት የአንተ አጀንዳና ዓላማ ያለበት እንዲመረጥ እኔ በኢየሱስ ስም ጸለይኩኝ። የአንተ ፈቃድ ብቻ ይሁን በምድሬ። በክርስቶስ ኢየሱስን ከአንተ ፈቃድ ሐሳብ ውጭ የሆነ ሁሉ ከልክያለሁ። በኢየሱስ ስም ይከልከል። በዚህ ሁሉ ግን ክብር ላንተ ይሁን። በምክር ግሩም ወዳጅ ነህ። በክርስቶስ ኢየሱስም እያንዳንዳችን መክረ ወደ ፈቃድ ወደ ሐሳብ ወደ ጸሎት ወደ ምልጃችን ወደ መሰዊያችን በክርስቶስ ኢየሱስም መልሰን።
ስም ብሩክ ይሁን። መንግስት ከፍ ይበል። ማደሪያ ብዙ ምስጋና ይክበበው። እንዳንተ ያለ መልካም አምላክ ስለሌለ በክርስቶስ ኢየሱስ ስም አመሰግንሃለሁ። ጦርነትና የጦር ወሬ ሁሉ ከስም ስልጣን የተነሳ ይሻር። የሰላም አለቃ ነህ። አስታርቀን፣ አስማማን፣ አግባባን። ሰላም ይሻለናል አባ። የሰላም ንጉስ ነህ። ባክህ ወንድም ወንድሙን አይውጋ። እርስ በራሳችን አንተላለቅ። መልካሚቷ እጅ ከኛ ጋር ትሁን። ጸልያለሁ ደግሞ በዓለም ዙሪያ ላይ ያለውን ጦርነት ላይ ሁሉ አንተ ጣልቃ ግባ። የጠላት ሐሳብና አሰራር፣ የክፋት እቅድና አጀንዳ ግን ይመታ። ሰላም ለምድር፣ ሰላም ለሰው ዘር ሁሉ እንዲሆን እኔ ጸለይኩ። እግዚአብሔር ሆይ ስለ ስምህ ስትል እስራኤልን ማስባት፣ ኤርትራን ማስብ፣ ምድሬን ኢትዮጵያን ማስብ። ክብር ግን ላንተ ይሁን። ብዙ ምስጋና፣ ብዙ አምልኮ፣ ብዙ ውዳሴ ለስምህ ጉልበት አመጣሁልህ። ከራስ ፀጉር እስከ እግር ጥፍሬ በከበረው ደም ሸፍነኝ። እህት ወንድሞቼን፣ ዘር ማንዘሬን፣ ትውልዴን በምድሬ ስፋት ርዝመት ያሉት ቅዱሳን እያንዳንዳቸው እነሱ የነሱ የሆነ ሁሉ በዚህ ክቡር ደም በክርስቶስ ኢየሱስ ደም ሸፈንኩኝ። ደሞም ለታመነው እጅህ አደራ ሰጠ። ሁሉ ለስምህ ክብር፣ ክብር ላንተ ብቻ በጌታ በኢየሱስ ክርስቶስ ድንቅ ስም አሜን።